ሰላም እንዴት ናችሁ? በዛሬው ቪዲዮ የምናየው ስለ ሩልስ ኦፍ ዴቢት ኤንድ ክሬዲት እና ስለ ጆርናላይዚንግ እናያለን ማለት ነው። አካውንቲንግን በቀላሉ ለመረዳት ሩልስ ኦፍ ዴቢት ኤንድ ክሬዲት እና ስቴትመንት ኦፍ ፋይናንሻል ኤሌመንትስ የሚለውን ካወቅን በቀላሉ አካውንቲንግን መረዳት እንችላለን ማለት ነው። ስለዚህ ሩልስ ኦፍ ዴቢት ክሬዲት ላይ ዴቢት ማለት ሌፍት ሃንድ ሲሆን ክሬዲት ደግሞ ራይት ሃንድ ይሆናል ማለት ነው። ይህም ማለት አካውንቶች ዋጋቸው የሚጨምርበት እና የሚቀንስበት የምንመዘግብበት ቦታ ማለት ነው። ሌላ የተለየ ምንም ትርጉም የለውም። ዴቢት ሌፍት ሃንድ፣ ክሬዲት ራይት ሃንድ ማለት ነው። ስለዚህ አንድ ትራንዛክሽንን ከመመዝገባችን በፊት የትኛው አካውንት ነው አፌክት የተደረገው የሚለውን እናያለን አናሊሲስ አድርገን። እሱን ካወቅን በኋላ ወደ ጆርናላይዚንግ እንገባለን ማለት ነው። ጆርናላይዚንግ ማለት ሪከርዲንግ ትራንዛክሽን ነው። ጆርናል የምንለው ደግሞ ጆርናል ኢዝ ኤ ፎርም ነው ማለት ነው። ትራንዛክሽኑን የምንመዘግብበት ፎርም ነው። የመመዝገብ ሂደቱ ደግሞ ጆርናላይዝ ይባላል ማለት ነው። ስለዚህ ወደ ዴቢት ኤንድ ክሬዲት ስንመለስ አንድ አካውንት የሚጨምርበት ወይም አንድ አካውንት ዋጋው የሚጨምርበት ሳይድ ኖርማል ሳይድ ይባላል ማለት ነው። ስለዚህ አሁን ኤሌመንትስ ኦፍ ፋይናንሻል ስቴትመንት የምንላቸው አካውንቶች አሉ። እነሱ አካውንቶች አሴት፣ ሊያቢሊቲ፣ ኦነርስ ኢኩዊቲ፣ ኤክስፔንስ፣ ረቨኑ እና ኦነር ዊዝድሮዋል ይሆናሉ ማለት ነው። በእነዚህ አካውንቶች ውስጥ የተለያዩ ሰብ አካውንቶች አሉ። እነሱ በትራንዛክሽን ላይ የሚገጥማቸውን ኢፌክት የምንመዘግብበት ቦታ ዴቢት ወይም ክሬዲት እንለዋለን ማለት ነው። ስለዚህ አካውንት የምንለው የግብይቱን ዋጋ ማጠራቀም። ስለዚህ በየትኛውም የግብይት ወይም የትራንዛክሽን ሁኔታ ዕዳ፣ ገቢ፣ ካፒታል ሲጨምሩ በክሬዲት ሳይድ ሲመዘግቡ፣ ሲቀንሱ ደግሞ በዴቢት ሳይድ እንመዘግባቸዋለን ማለት ነው። ልክ በዚሁ መንገድ በየትኛውም የግብይት ሁኔታ አሴት፣ ወጪ፣ የድርጅቱ ባለቤት ለራሱ ጥቅም ወጪ ሲያወጣ ከድርጅቱ ብር ላይ በዴቢት ሳይድ ሲመዘገቡ፣ እነዚህ አሴቶች ኤክስፔንሶች ሲቀንሱ ደግሞ በክሬዲት በኩል እንመዘግባቸዋለን ማለት ነው። ስለዚህ ትራንዛክሽን የምንለው any activity that affect the value of financial statement elements። ስለዚህ የአሴትን፣ የኤክስፔንስን፣ የረቨኑ፣ የኦነር ዊዝድሮዋል፣ የካፒታልን ዋጋ የሚቀንሱ ወይም የሚጨምሩ ግብይቶች ሁሉ ትራንዛክሽን እንላቸዋለን ማለት ነው። በዛ ላይ ተመስርተን ሪከርድ እናደርጋለን ማለት ነው። ስለዚህ እነዚህ ኤሌመንትስ ኦፍ ፋይናንሻል ስቴትመንት ላይ ብዙ አካውንቶች አሉ በውስጣቸው። አሴት ላይ ስንሄድ አሁን ካሽ፣ አካውንት ሪሲቨብል፣ ፕሪፔድ፣ ኢኩዊፕመንት እና እነዚህ የሚባሉ የተለያዩ አካውንቶች አሉ። ሊያቢሊቲ ላይም ስንገባ ሎንግ ተርም፣ ሾርት ተርም ብለን የምንከፍላቸው አሉ። እነዚህ አካውንቶች አፌክት በሚደረጉበት ሰዓት ቤት በኩል ነው የምንመዘግባቸው የሚለውን መረዳት ከቻልን አካውንቲንግን ጆርናላይዝ ለማድረግ ቀላል ይሆንልናል ማለት ነው። ይህን በምሳሌ ለመረዳት ያክል ለምሳሌ አንድ ድርጅት አንድ ዕቃ በ5000 ብር ሸጠ ብንል ይህንን እንዴት ሪከርድ እናደርጋለን የሚለውን እንይ። ስለዚህ አሁን አንድ ድርጅት ዕቃ ሲሸጥ ምን ያገኛል? ሲሸጥ ካሽ ያገኛል። ስለዚህ ካሽ ደግሞ አሴት ነው። ስለዚህ አሴታችን ጨመረ ማለት ቅድም ባየነው መሰረት አሴት ሲጨምር በዴቢት በኩል እንመዘግባለን ማለት ነው። ስለዚህ ካሽን ዴቢት አድርገን 5000 ብር እንመዘግባለን ማለት ነው። ይህንን ካሽ ግን ያገኘነው ከየት ነው? ከሽያጭ። ሽያጭ ደግሞ ሲጨምር ቤት በኩል እንመዘግባለን ብለናል፣ በክሬዲት በኩል። ስለዚህ ሴልስ ብለን ክሬዲት ላይ 5000 ብር እንመዘግባለን ማለት ነው። ይህን የትኛውንም ትራንዛክሽን ስንመዘግብ ደብል ኢንትሪ ሲስተም እንጠቀማለን ማለት ነው። ደብል ኢንትሪ ሲስተም ማለት በየትኛውም ትራንዛክሽን ላይ ዴቢት እና ክሬዲት እኩል ነው የሚሆኑት ማለት ነው። የትኛውም ትራንዛክሽን ሁለት ኢፌክት አለው ማለት ነው። ስለዚህ ደብል ኢፌክቱን
መመዝገብ አለብን ማለት ነው። ካሽ ሲጨምር በምን ጨመረ የሚለውን ነገር ማየት አለብን ማለት ነው። የደብል ኢንትሪ ሲስተም የሚሰራው በአካውንቲንግ ኢኩዌሽን መሰረት ሲሆን አሴት ፕላስ አሴት ኢኳልስ ሊያቢሊቲ ፕላስ ካፒታል ነው። ስለዚህ ካሽ ጨመረ ስንል ካሹ የጨመረው በምን በኩል ነው? ወይ በዕዳ ነው የሚሆነው፣ ወይ በሽያጭ ነው የሚሆነው፣ ወይ ደግሞ አዲሽናል ኢንቨስትመንት ነው የሚሆነው ማለት ነው። ስለዚህ በደብል ኢንትሪ ሲስተም የትኛውን ትራንዛክሽን እንመዘግባለን ማለት ነው። ለምሳሌ እዚሁ ላይ አንድ ድርጅት 10,000 ብር ነበረበት ዕዳ። ያ የነበረበትን ዕዳ ሲከፍል እንዴት አድርገን እንመዘግበዋለን? ስለዚህ አሁን ዕዳ ከፈለ 10,000 ብር ነበረበት። ዕዳ ማለት ሊያቢሊቲ ነው። ኖርማል ሳይዱ ክሬዲት ነው። ሲጨምር በክሬዲት ነው የሚመዘገበው፣ ሲቀንስ ደግሞ በክሬዲት። ስለዚህ ዕዳችንን ስንከፍል ዕዳችን ቀነሰ ማለት ነው። ዕዳችን ሲቀንስ በክሬዲት በኩል ያን የከፈልነውን አማውንት ያክል ዴቢት እንላለን። ስለዚህ ዴቢት አድርገን ዕዳችን ቀነሰ ማለት ነው። ያ እንዲቀንስ ኬን የከፈልነው ከካሽ አይደለ? ካሻችን ሲቀንስ ደግሞ በክሬዲት እንመዘግበዋለን ማለት ነው። ስለዚህ ካሽን 10,000 ብር አድርገን እንደዛ አድርገን እናሳልፋለን ማለት ነው። ሌሎች ትራንዛክሽኖችም ሲመጡ በዚሁ መንገድ እያየን መመዝገብ እንችላለን ማለት ነው።